እሳቱ ለውድ ማስቴ በጣም እንደማፈቅርሽና እንደምወድሽ ስገልጽልሽ በታላቅ አክብሮት ነው። ሰላም እንዴት ናችሁ? ዩቲዩብ ቻናላችን ቤተሰቦች፣ እኛ ፈጣሪ ይመስገን በጣም ደህና ነን። ዛሬ ለየት ባለ ሰርፕራይዝ መጥቻለሁ። እንግዲህ ቤተሰብ ለማስቴ ዛሬ ውድ የሆነ ነገር አድርግላታለሁ ማለት ነው። ምክንያቱም ይሄ ነገር እንግዲህ ቀላል አይደለም። በደንብ ከተጠቀመችበት ህይወቷን ሊለውጣት የሚችል ነገር ነው ዛሬ ማደርግላት ማለት ነው። እና ቤተሰብ ዛሬ በጣም ደስ እንደሚላት እርግጠኛ ነኝ። ይከፈት ቤተሰብ ይከፈት። እሺ ክፈቹ። ወይኔ 1 2 3 ቤተሰብ ላይክ ሼር ሰብስክራይብ ያደረጋችሁ አብራችሁን ቆዩ። እንግዲህ ምን ትላለች አብረን ነው የምናየው። የጠፋነው ቤተሰብ ዋናው ቻናላችን ስለተዘጋ ነው። ይሄን ቻናል ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱን። መልካም ጊዜ ይሁንላችሁ። እንወዳችኋለን። ወደ ማስቴ ልገለጥ ነው። ቸኮልሽ እንዴ? እኔ እኮ እኔን ጨፍኜ ነው ያሉት። እንደው ግን ምን ይመስልሻል? እስቲ ገምቼ እኔ እንጃ። እኔ በምን አውቃለሁ? አስጨፍኝሽ ቀረዋ እና ይከፈት ቤተሰብ ይከፈት። እሺ ጓጉተሻል? በደንብ ይከፈት። አዎ እሺ ትወጂኛለሽ? በጣም አሁንማ መከፈት አለበት ቤተሰብ። እሺ ልቆጥር ነው። ዝግጁ? እሺ 1 2 ግማሽ እንደሱ አይባልም። 3 ነው የምትለው። እሺ 2 3 እባክዎ በክብር በቤተሰብ ፊት ይቀበሉን። ንግስት ሆይ ምንድነው? ያው ምንድነው? ቤተሰብ ምንድነው? አትቀልድ። ምንድነው? እንጃ ምንድነው? አይንሽን እንደጨፈርሽ ነው። የሆነ ሰው አመጣና ስጣት አለኝ። እሺ ያዥና ይፈታና ምን እንደሆነ ይታይ። የኔም ልብ ተረታ ጨመረ። በእናት ምንድነው? እንደው ምን ይመስልሻል? እስቲ ገምጪ። እኔ እንጃ። እኔ አንተ የምታመጣውን በምን አውቃለሁ? እሺ በቃ እንደዛ ከሆነ ብናይ አይሻል? እሺ ቤተሰብ እንዳትመታኝ በጀርባ ልደበቃ። እኔ እኮ አንተን አላምንህም። ኧረ እኔ እንደውም ቀሎኛል። እሺ ክፈችው። ደዋ ይኸው አታደርሽብኝም። እንደዚህ ከሆነ ከስር እንደዚህ ካልሆነ በቀር አንቺ እንዳይሰብር ቀለል አድርገሽ አትያዥው። እሺ ክፈችው። በቃ ይከፈትልን እንዴ ቤተሰብ። ግን በሰላም ነው? ምን ነው በዛብኝ ብዬ ነው። ተደጋገመብሽ? በጣም ስለሚገባሽ ነው። ውይ እኔ ማር እንዴ አሁን ላንቺ እንደው ከዚህ በላይ ቢደረግልሽ አይደለም? ይሄ ነገር ቤተሰብ ይዩት። ጓጓ እያለ ነው። ባዶ ነው መሰለኝ። በቃ ወይ የሳቅሽ ቤትሽን ትገቢያለሽ ወይ ያለቀስሽ ትገቢያለሽ። ከሁለት አንዱ አያልፍም። ይኸውልህ ከዚህ በኋላ አልቀበልህም ዛሬ ባለቅ። አይ ያው በእኔ ስለማጨክኝ ችግር የለውም። እሺ ለማንኛውም አመሰግናለሁ። ከመናደዴ በፊት ልቀበል። ኧረ እሺ አሁን እንደዚህ ካቀፍሽ በኋላ ጥፊው እንዴት እንደሚሆን አስቡት ቤተሰብ። እሺ
ደግሞ እኮ በደንብ አልጠቀለልኩትም። ግማሽ ጎኑ ብቻ ተቀለልኩ። አንተ ልጥፍ ጫፉን ብቻ ነው ሁሌ የምታበዛው። ለምንድን ነው ፍልቅልቅ ድንቅ ብርቅ ልበል እንጂ እንዴት ያንቺ ደስታ እንዴት ቀድሜ እንዴት አያስደስተኝ? ቤተሰብ ሊከፈት ነው ሳቱ ተሰበረ ብዬ ቤተሰብ ልቤ አይዞህ በቃ ወይ ገደፍ አድርጌ ትንሽ ልቤ ጠፋ። አይዞህ ዴዳች አለን እኔ ብቻ አይደለም። እሺ እኔ ምን ይሆናል? እሺ ቢበዛ ባዶ ነው። ቢያንስ የሆነ ነገርም ይኖረዋል። የሆነ ወይ ላስቲክ ይኖረዋል። ላስቲክ ቢኖረው ማለት እስካንድ ጂ ነው አንተ ላይ ማንታ ነበር። የምር ትጨክኛለሽ ወደ አንተ በእኔ ጨክና አይደለ እንዴ ያንንም ታውቅ። እስኪ በደምብ ታንፍሽ እስኪ። ኧረ ይከፈት ቤተሰብ እንደ አጓጉ አረቴ ይከፈቱት። እርግጠኛ ነኝ በዚህ ሙሉ ወርቅ ነው አይደል? በዚህ ሙሉ ወርቅ ካለኝ እንተዋወቃለን። ደምድሽ ሃይ ማነሽ እንተዋወቃለን። ከዛ አንቺ ደግሞ እንዴ እኮ ማስቲክ ነኝ አብረሽ ማስቲክ ነኝ አጥፍተኝ ነው ማስቲክ እንደዛ የምትወደኝ በተንሰፈሰፍልኝ እንቅፋት አይምታሽ ምናምን የምትለኝ ልጅ እኮ ነው ያለች። ከዛ ኧረ ይቅርታ ሰው ተመሳስሎብሽ ነው፣ በጣም ይቅርታ ሰው ተመሳስሎብሽ ነው፣ አንተዋወቅም ሶሪ እሺ ባይ በቃ። ከዛ ምን ቸግሮሽ ነው የልመና ሙድ መሆኑ ነው ምናምን 10 ብር የለም አሁንማ እሺ አታዘራጅ ግፈጀው ይከፈት ቤተሰብ ይከፈት። እሺ ክፈቹ። ወይኔ 1 2 3 ምንድነው? እየቀለድክ ነው አይደል? ከምር እውነቴን ነው። እስኪ አውቅ የምሬን ነው። ለምን አውቄ ይሆናል? ምን ይላል? ለውድ ማስቴ በጣም እንደማፈቅርሽና እንደምወድሽ ስገልጽልሽ በታላቅ አክብሮት ነው። ልብ ቅርጽ ተወግቷል። ከዛ የፍቅር ደብዳቤ ነው። ቤተሰብ ይታይ የፍቅር ደብዳቤ ነው። ይሄ ነገር ምንድነው? በስጦታ በጠቅላላ ተጠቅልሎ ይሄን ያህል ልቧ ክው እስከሚል ካስደነገጣት የፍቅር ደብዳቤ ነው። ኧረ እስኪ ዘወር አድርጊና ለቤተሰብ አሳያቸው ያንብቡት። እና ደስ አለሽ እንዴ? ኧረ የኔ ማር ሁሌም ደስ እንድልሽ ነው የምፈልገው። ሁሌም ደስተኛ እንድትሆኝልኝ፣ እንዳትከፊብኝ፣ ትልቅ ደረጃ እንድትደርሽልኝ። እሺ
አብርሃም ግን እየቀለድክ አይደለም? ከምር እየቀለድኩ አይደለም። ይኸው ስክሪንሾት እኮ ነው ያነሳሁትኝ። ይኸው አይታወቅሽም? ይኸው ጠቅላላ ስክሪንሾት የተነሳ ነው እኮ። ያው እንግዲህ ቤተሰብ የዛሬ ስጦታችን ይሄን ይመስላል። በደንብ ላልተነበባችሁ ሰዎች ደግሞ ምን መሰላችሁ ስጦታው? ለማስቴ ዩቲዩብ ቻናል ተከፈተላት። አዎ ለማስቴ ዩቲዩብ ቻናል ተከፍቶላታል። ቤተሰብ እንግዲህ ይኸው ይህ ቻናል የማስቴ ቻናል ነው። ሁላችሁም የገባችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቷት። መቼም ደግሞ በደንብ እንደሚሰሪበት እርግጠኛ ነኝ። በጣም የምር ከምሬ ነው። አልገቢልኝ አሁን በዚህ ቻናል ከዛሬ ጀምረሽ ያበደ ፕራንክ እያመጣሽ ያበደ ኮሜዲ ሆነሽ ቤተሰብን እንደምታዝናኝ እንደምታስተምሪ ቆንጆ የሆኑ ሀሳቦችን ይዘሽ እንደምትመጪ ቃል ገቢልኝ። ቃል ገባለሁ። ይሄ አምንሻለሁ። ምን ይላል? ማስቴ ዩቲዩብ 0 ሰብስክራይብ 0 ቪዲዮ። ዛሬ በዚህ ቪዲዮ መጫን ጀመርበታል ማለት ነው። እንኳን ወደ ማስቴ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል የዕለት ከዕለት ህይወታችን እንቅስቃሴያችን አስተማሪና አዝናኝ በሆነ መንገድ ለናንተ ለተመልካቾቻችን የምናደርስበት ዩቲዩብ ቻናል ነው ይላል። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እንጨርስ። እሱ ታማሚ ነኝ እሱ በሽተኛ ደስተሽ እንዴ? በጣም ትወጂኛለሽ? ምን ያህል? ምንም አላውቀውም። በጣም ነው እንዴ ትወጂኝ? በጣም ነው። አላስኬዳለኝ ይሄ ጫማ ከዚህ በኋላ በቃ ሞጥረሽ መስራት አለብሽ። እሺ? አው እንደውም አንድ ሀሳብ መጣል። ምንድን ነው ሀሳቡ? እነዛ አንተን ያንገራገሩ ሰዎች አሉ አይደለ? እነሱ ደግሞ አንተና እኔ ባንድ እንድሰራ አልፈቀዱም አይደል? ስለዚህ በቃ እኔ ደግሞ አዲስ ቻናል ከተከፈተልኝ በቃ እኔ እነዋለን ይዤ ለብቻዬ እሰራለሁ። አንተ ደግሞ ወይም ደግሞ ከሌላ ሰው ጋር እሰራለሁ። አንተ ለብቻ ትሰራለህ ማለትማ በቃ ለአንተም ደህንነት ሲባል ከኔ ተለይተህ ብትሰራ ይሻላል። እኔም ከሌላ ሰው ጋር እሰራለሁ እና ማለት አንተና እኔ አብረን አንሰራም ነው? አዎ ምን ችግር አለውኝ? እኔ ከነዋለ ጋር ወይም ደግሞ ሌላ ሰው ሰብስቤ እሰራለሁ። አንተ ደግሞ ከሌላ ሰው ጋር ትሰራለህ። እንደውም እስከዛሬ እኮ ስራዬን አቆማለሁኝ ብዬ ነው እንጂ ለራሴ ዩቲዩብ ቻናል ከተከፈተልኝ በቃ አሁንማ አላቋርጥም ማለት ነው። እና ይሄ ማለት ከዚህ በኋላ አብረን አንሰራም ማለት ነው? ማለት ላንተም ይሻላል። ምኑ ነው ለኔ የሚሻለኝ? ካንቺ መለየት? አይ ከኔ መለየቱ ሳይሆን ያው ሰዎችም ስለሚያስቸግሩ በቃ አንተና እኔ ተለያይተን እንሰራለን። እኔም የራሴ ያለኝ አይደለ? በቃ በራሴ እሰራለሁ፣ አንተም በራስህ ትሰራለህ። አይሻልም? አይደል? አይ ጥሩ ሀሳብ ነሽ። ያንተም ዩቲዩብ ቢሆን ደግሞ አሁን ይከፈትልሃል። እሺ በቃ ነው እንዴ? ቆይ እንጂ ምን እናድርግ? የምር ግን እኔ ዛሬ በጣም ነው ደስ ያለኝ። አቋርጣለሁ ብዬ ፈርቼ ነው። አንቺን ደስ ካለሽ እኔም ደስ ይለኛል። ችግር የለም። ግን የምር አልጠበቅኩም ነበር። እንዴ ምኑን ያልጠበቅከው?
እንለያያለሽ ብዬ ነው እንዴ። ምን ችግር አለው? አንተን እኮ ሰዎች ከሚያስቸግሩ ብዬ ነው እንጂ አብረን ብንሰራ ደስ ይለኝ ነበር። እና በሰው ምክንያት እኛ እንለያያለን ማለት ነው እንዴ? ማለቴ አንደኛ ላንተ ችግር ነው፣ ሁለተኛ ደግሞ ካንተ አልፎ ወደኛ መምጣቱ አይቀርም ችግሩ። ስለዚህ ቀድመን ብንጠነቀቅ ይሻላል። እሺ በቃ መስጠት ትችላለሽ ይላል እንዴ? እስንት እንዴ ከዚህ በኋላማ በቃ አንተም ለብቻ ሂድ፣ እኔም በዚህ ሄዳለሁ ማለት እንዴ። ምን ማለት አለ? እኔም ወደ ቤት ሄዳለሁ። ካሁን ጀምሬ ሐሳብ እያሰብኩኝ የራሴን እሰራለሁ። የምርሽ ነው ግን? አዎ ከምሬ ነው። እሺ በቃቸው እንደዛ ከሆነ ባልሽ በቃ አንዳንድ የሚያቅተኝ ነገር ካለ ደግሞ ጠይቃለሁ። እሺ ምን ሆናል ግን? ደስ አላለህም? ኧረ ደስ ብሎኛል። እሺ የምር አግዝሻለሁ፣ ችግር የለውም ጠይቂኝ። ደግሞ ሰፊው እናወራለን። እሺ ጠይቅ፣ ዞሮ እናወራበታለን። ኧረ ከዚህ በኋላ መገናኘት የለብንም ማለትማ በቃ ጨርስን። እኔም የራሴን እንሰራለሁ። እግዚአብሔር ይመስገን። እና በቃ አንቺና እኔ አሁን ተለያየን ማለት ነው? አዎ። እሺ በቃ ቻውሽ። እንዴ ቆይ እንጂ እኮ እኔም ወደ ጉዳይ እኔም የራሴን እንዳለው አንተም የራስህን እንዳደል እንዳልሽ። እሱማ ባይሆን ትንሽ እናወራ ከዚህ በኋላ ስለማንገናኝ ብዬ ነው። አይሻልም? ጨርሻለሁ። ጨርሽ እንዴ? እኔ እኮ አልጨረስኩኝ ገና። ኧረ መስልሽ ምንድን ነው ያልጨረስሽ? በቃ አውሪ። ያልጨረስኩትኝማ ሐሳብ እንዴት እንደሚታሰብ ምናምን አላውቅምና እሱን አስረድተኝ ብትሄድ ደስ ይለኛል። እና ከካሜራ ውጭ እኮ ማውራት እንችላለን፣ ችግር የለውም። እሱማ ይቻላል፣ ግን አሁን እዚሁ ብትነግረኝ ደስ ይለኛል። ማስቲ ማለት እንግዲህ እኮ ማንገናኝ ሰዎች ነን እያልሽኝ ነው? አዎ እኔ እኮ ለሁላችንም ደህንነት ብዬ ነው። የምር እየቀለድሽ ነው? ናይ እንዴ ለምንድን ነው የምቀልደው? ለሁላችንም ደህንነት ብዬ ነው። እናንተና እኔ አንገናኝ? አብረን አንሰራ? ምን ሆነሃል አንተ? ራስህን አትፈልገውም እንዴ? እንዴት ነው የምታስበው? በቃ አንተና እኔ ነን አይደል ተለያዩ የተባለ? በቃ እንለያይ። አንተም የራስህን ትሰራለህ፣ እኔም የራሴን እሰራለሁ። እሺ በቃ ና እሺ ከሌለሽ በቃ እባክህ ልቀልድ ነው። እኔ እኮ ፍራንክ ማድረግ ይልመድብኝ ብዬ ነው። ማለትማ ስቀልድ ነው፣ ፍራንክ ላድርግ ብዬ ነው። እና አብረን እንሰራለን? ኧረ እባክህ እና በቀር አንተን ጥዬ ልሰራ ነበር። ቅጥል እኮ ነው ያደረግሽኝ። ገና ታያለህ። ቅጥል ነው የምሰጥህ፣ ቅጥል። ከምን የሆነ ሀሳብ የመጣልሽ? እና መጣልኛ። እሺ እንዴልሽ ምንም ብለው የለኝም። ቤተሰብ ይወጥ አሁን እኔ ዛሬ ሰርፕራይዝ ላደረኩኝ ይገባኛል። ይሄ ግን አሁን ስታስበው እኔ ካንተ ተለይቼ ልሰራ ነው? ኧረ እና እያት ያነደደች ልቤን ስታበርደው። ኧረ ሴቶች ልባም ሴት ማለት እንደዚህ ነው። ልብ ምንድን ነበር የሚባለው? በቃ አይ እንደውም ተናድጃለሁ። አላወራሽም ከዚህ በኋላ አንቺና እኔ አናወራም፣ አንገናኝም። እንደውም በቃ ከዚህ በኋላ ከአንቺ ጋር አናወራም፣ አንገናኝም፣ ስራ አብረን አንሰራም። በቃ አንቺም ወደ ጉዳይሽ እኔም ወደ ጉዳይ ተግባባን። ኦኬ እንደዚህ እንኳን አጨክንም። እኔ እንዴት ባንቺ ጨክናለሁ? እኔ ልጅ በቃ አዛግናቸው ቤተሰብ እና ያው እንግዲህ ቻናሏን እስኪ አንቺ በያቸው ሰብስክራይብ ላይክ ያድርጉልኝ። እዩት እንግዲህ ቤተሰብ ገና ምን አይታችሁ? ይሄ ልጅ ደግሞ እርር ነው የምሰጠው ገና። እሺ በማን እንደሚመስለው አብረን እናያለን፣ ችግር የለውም። እና ደግሞ ቤተሰብ
ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። አበረታታት። በተለይ እሷን አዲስ ቻናል ከፍታለች ዛሬ ሪከርዱ ተሰብሯል። በዚህ ቪዲዮ 1000 ሰብስክራይብ ገብተን በከፍታ እንበራለን ማለት ነው ከማስቱ ጋር አይደል? እሺ ንደቃ እና ለያዛት እንጂ መልካም ጊዜ ይሆንላችሁ። እንወዳችኋለን፣ እናከብራችኋለን።